ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርም በማሰብ እንዳይከብድ ያ ቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ የሚል ቁልፍ ሐረግ ከዛ ቁጥር 21 ቁጥር 36 ላይ እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅ ፊትም ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ። በዚህ ነው የቋጨው። አልጨረስነውም በእርግጥ እና ባጭሩ መከራ ልባችሁን እንዳያዝል ታገሱ፣ በኑሮ እንዳትጠመዱ ተጠንቀቁ፣ ከዛ ከሁሉ ለማምለጥ ደግሞ ስትጸልዩ ትጉ ብሎ ነው የቋጨው ማለት ነው። ታገስ፣ ተጠንቀቅ፣ ጸልይ በማለት ምልክቶች ምጡ እያጣደፋት ደግሞ ተከታታይ ከሆነ ልጁ መጣ ማለት ነው። አሁን ጦርነቶች እየበዙ ደግሞ እየጨመሩ ቶናቸው እየጨመረ መጣ ማለት ያኔ አንባቢ ራሱን ቀና ያድርግ፣ የሰው ልጅ ሊመጣ ቀኑ ቀርቧል። እኔ በእኔ ቋንቋ ንጥቀት ይሆናል ማለት ነው። ምንም ጋራንቲ የለውም በእውነት ድንገት መቼም ስለሚመጣ ኢየሱስ የሚመክረን በምድር ላይ ያለውን ነገር ታገሱ፣ በትዳር በማሰብ ልባችሁ እንዳይዝል ተጠንቀቁ፣ ሊመጣ ካለው ለማምለጥ እንድትችሉ ስትጸልዩ ትጉ ይላል። እና ዮሐንስ መጥምቁ የተናገሩት እዚህ ይላችኋል፣ እናንተ የፉኝት ልጆች ከሚመጣው ቁጣ እንድታመልጡ ማን አመለከታችሁ ይላል። እፉኝት ምንድን ነች? ለምን እፉኝትን ጠቀሰ? እሱ ምድረ በዳ ስለሚኖር ያውቃታል። እሳት ገና ከዱር ሲነሳ ሴንስ ታደርጋለች አሉ። እንዴት እንደምትሮጥ ምናልባት ጎግል አድርጉ። ሴንስ ታደርጋለችና እሳቱን ታመልጣለች። ከእሳት ተፈጥሮአዊ ምልክት አላት ማለት ነው። ስለዚህ ከሚመጣው ቁጣ ለማምለጥ ምልክቶች እኮ አሉ። ጌታ የነገረን ምልክቶች፣ አንዱን እንድናመልጥ በጸሎት ትጉ። ሁለት ለመጠንቀቅ በዚህ ስለ ትዳር በማሰብ ልባችሁ እንዳይከብድ ተጠንቀቁ። ልብህን ከጣልክበት ወይን ጠጅ ጠጥቶ እንዳሰከረ ነው ትዳር የሚያደርገው። ብዙዎች ስለ ትዳር በማሰብ ከመጠን ይልቅ ይዝላሉ፣ ይደክማሉ፣ ይወድቃሉ ይሏቸዋል። እንዳትጠላለፉ እንደ ሎጥ መልአክ እንኳን ቢያወጣት 90 ዲግሪ ዞረች እኮ ስለ ትዳር በጣም ከማሰቧ ነው። ያከራየችው ቤት የምታረባው ላም ምኑ ሁሉ አዞራት። አየ ሰምጣበታለች። አብርሃም ሲባል እነሆኝ አለ። ሎጥ ቢባል አቤት አይልም፣ ተጎትቶም አይልም እንኳን አቤት። እንደ ማግኔት ነው የተጣበቀው ከመሬት ጋር። አየ እና ላላ አርገው ቤት ብትሰራም ላላ አርገው ድንገት አየ ሼርም ብትገዛ ላላ ያረግ አታጥብቀው። ለምጻት ለመነጠቅ ይከብዳል ማለት ነው። አብርሃም በመመሪያ አድባር ዛፍ ተቀምጦ አብርሃም ሲል እነሆኝ ከች እንዴ ይገርመኛል። ሚሊዮነር እኮ ነው ግን ላላ ያለ ህይወት ነው። ሎጥ አይሰማም። አረ ሎጥ አይሰማም። መልአክ ላከ ጎትታ አውጣልኝ ይሄን ሰው በቃ ተጎትቶም አልሆነም ልላችሁ ነው። ስለዚህ ምድር ስንክሳር ስናስብ ልባችን እንዳይዝል ተጠንቀቁ ነው አንዱ ምክር።